የአዲስ አበባ ምክር ቤት የንግድ ኢንዱስትሪና ቱሪዝም ጉዳዮች ቋሚ ኮሚቴ በኢትዮጵያ ሀገረ መንግስት ግንባታ ታሪክ ውስጥ ትልቅ ሚና የነበራቸውን የሼህ ሆጀሌ ያስገነቡትን ቤተ መንግስት ያለበትን ሁኔታ ተመልክቷል። የሼህ ሆጀሌ ቤተ መንግስት አዲስ አበባ ውስጥ ካሉት እድሜ ጠገብና ታሪካዊ ቅርሶች ውስጥ አንዱ መሆኑን የጠቀሱት የቋሚ ኮሚቴው ሰብሳቢ ዶክተር አቶሚ አበበ ቅርሱን በሚጎዳ መልኩ በርካታ ነዋሪዎች ተጠልለውበት እንደሚገኙ መመልከታቸውን ተናግረዋል። ሼህ ሆጀሌ ቤተ መንግስት እንግዲህ አዲስ አበባ ውስጥ ካሉን ግዙፍ ቅርሶች ውስጥ አንዱ ነው። ከተማዋ የተገነባችው ከሚለው አንፃር ትስስር በጣም መፍጠር የሚችል ቦታ ነው። ብናለማ ደግሞ ለታሪክም፣ ለትምህርትም፣ ለቱሪዝምም የሚሆን ነው። አሁን በምታዩት መልኩ ግን ነዋሪዎች ናቸው ያሉት። መኖሪያ ሆኗል። መኖሪያ ብቻ ሳይሆን የቅርሱን ገጽታ በሚጎዳ በሚያጠፋ መልኩ ነው ያለው። የአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ቅርሱ በህገወጥ መንገድ ለመኖሪያነት እየዋለ መሆኑ ለህልውናው አስጊ ስለመሆኑ አክለዋል። ያለው ሰው ሞቶ ሙሉ የሆነ ልማት ይፈልጋል። ይሄን ለማልማት ትልቅ ሜጋ ፕሮጀክት ያስፈልገዋል። ስለዚህ መጀመሪያ ሰዎቹን እንግዲህ እያነጋገርን ነው ቆይተናል። ማነጋገር ከጀመርን ውስጥ ያለው ሰው በጣም ብዙ ስለሆነ ማውጣት አልተቻለም። በሜጋ ፕሮጀክት ታቅፎ እንደ ገበታ ትውልድ አይነት ፕሮጀክት ተቀርጾለት በዛ አግባብ እዚህ ውስጥ ያለው ህዝብ ካልወጣ ቅርሱንም ለማልማት አስቸጋሪ ነው። የራሱ የሆነ ለየት ያለ ማለት ነው። አዲስ አበባ ውስጥ በጣም ብዙ መስህቦች አሉ። ይሄ ደግሞ አንድ ራሱን የቻለ መስህብ በመሆን ለቱሪስት ታሪክን ከመጠበቅ ለትውልድ ከማስተማር በላይ ደግሞ ትልቅ ኢኮኖሚያዊ ፋይዳ ያለው ቤተ መንግስት ነው። ቅርሱ አሁን ላይ አስጊ ሁኔታ ላይ እንደሚገኝ የተገለጸ ሲሆን ቅርሱን በዘላቂነት ጠብቆ ለማቆየትም አሁን ላሉት ነዋሪዎች አማራጭ ቦታ አዘጋጅቶ ቅርሱን በተገቢ ሁኔታ መንከባከብና ማልማትም ይገባል ብለዋል። ምክር ቤት ቋሚ ኮሚቴ መደረግ አለበት ብለን የምናምነው የጉለሌ ክፍለ ከተማ አስተዳደር ሌሎች ልማቶች ላይ ነዋሪዎችን እንደምናነሳ ሁሉ ነዋሪዎቹን በተገቢው መብታቸው ተከብሮ መነሳት አለባቸው። ሌላ ምትክ የሚኖሩበት አግባብ መፈጠርና ለሚያለማ አካል መተላለፍ ይገባዋልና ይሄንን መደረግ ይገባል ብለን እናምናለን። ለዚህ ተፈጻሚነት ደግሞ ክትትል እናደርጋለን። ሼህ ሆጀሌ ገናና ታሪክ እንዳላቸውና ለሀገር ውድ ዋጋ መክፈላቸውን ያወሱት የሼህ ሆጀሌ የልጅ ልጅ ዶክተር ነስረዲን ኢብራሂም በቀጣይ ከሚመለከታቸው አካላት ጋር በመተባበር ቅርሱን በበለጠ ለሀገር ሀብት በሚሆን ደረጃ ላይ ለማድረስ መጠበቅ እንደሚገባ ተናግረዋል። የአዲስ አበባ መስተዳድር ባህልና ቱሪዝምና የሚመለከታቸው አካላት ሁሉ የቤቱ እድሳት ላይ ከኛ ጋር ውይይት አድርገው ይሄ በጣም አስደስቶናል። አይ ሆፕ ለወደፊት ይሄ ቅርጽ ታድሶ የአዲስ አበባ ብሎም የኢትዮጵያ ብሎም የአፍሪካ ቅርጽ መሆን የሚችል ትልቅ እንትን እንዳያችሁትና ይሄ ሁላችን አንድ ላይ ተባብረን አድሰን ቤተሰብ የሚገባውን ነገር አድርገው መንግስትም ሌሎች ስቴኮችም ካሉ ታድሶ ወደሚመለከተው ወደሚገባው ቦታ የሀገር ሀብት ቅርጽ ሆኖ በቱሪዝም መልክ ቢቀጥል ደስተኞች። የሼህ ሆጀሌ ቤተ መንግስት አዲስ አበባ ከተማ ካሏት የቱሪዝም ሀብቶች ውስጥ አንዱ ነው።